አንበሳውና አይጠ መጎጧ በአንድ ወቅት በአንድ ጫካ ውስጥ ይኖር የነበረ በጣም ግዙፍና አስፈሪ አንበሳ ነበረ። አንበሳውም ሁል ጊዜ ማታ ወደ እንቅልፉ ሲሄድና እንዲሁም ደግሞ ጠዋት ከእንቅልፉ ሲነቃ ጸሎት የማድረግ ልማድም ነበረው። እንደተለመደው አንድ ቀን በጣም በጠዋት ከእንቅልፉ ተነስቶ አምላኬ ሆይ የዕለት እንጀራዬን ትሰጠኝ ዘንድ እለምንሃለሁ። ቀኑን ሙሉ ምንም ሳልበላ ማሳለፍ አልፈልግም። አንድ ጥሩ ምግብም ትሰጠኝ ዘንድ እማጸንሃለሁ። አምላኬ ሆይ ሁሉንም ነገር በአንተ እጅ ነውና አንተ ሁሉንም ነገር ደግሞ ማድረግ ትችላለህና እያለ ለአምላኩ ጸሎቱን አቀረበ። ታዲያ በሚገርም ሁኔታ ደግሞ ጥቂት ራቅ ብሎ አንዲት እርጉዝ አይጠ መጎጥ ነበረች። አይጠ መጎጧም በጣም በጠዋት ከእንቅልፏ ተነስታ ለአምላኳ ጸሎቷን እንዲህ ብላ አቀረበች። አምላኬ ሆይ እርጉዝ በመሆኔ ከመቼውም በላይ ጉልበቴ በጣም ደክሟል። ምንም ነገር ሊይዘኝ ቢመጣ እንደ ድሮ ሮጬ ማምለጥ አልችልም። የመውለጃ ጊዜም ስለደረሰ ሰውነቴ በጣም ጨምሯል። በዚህም ምክንያት መንቀሳቀስ የማልችልበት ሁኔታ ላይ ነኝ። ስለዚህ አምላኬ ሆይ ሁሉንም ነገር ለአንተ ትቼዋለሁ። ምንም አይነት የዱር እንስሳ ሊጎዱኝ ቢመጡ እንዳያገኙኝ አድርገኝ፣ እኔ ደካማ ነኝና በማለት ወደ አምላኳ ጸሎቷን አቀረበች። አንበሳውና አይጠ መጎጧ በየፊናቸው ጸሎታቸውን ለአምላካቸው ካደረሱ በኋላ ሁለቱም ከጫካው በተለያየ አቅጣጫ ወጥተው ሄዱ። ዞር ዞርም እያሉ ሳለ ድንገት ፊት ለፊት ተገናኙ። በዚህም ጊዜ አንበሳው በጣም ተደሰተ። ተመስገን አምላኬ፣ አንተ እኮ ደግና ሚዛናዊ አምላክ በመሆነ የዕለት ጉርሴን ስጠኝ ብዬ ጸልዬ ከመውጣቴ ይችን የመሰለች ድንቡሽቡሽ አይጠ መጎጥ ፊት ለፊቴ አመጣህልኝ። አምላኬ ሆይ ጸሎቴን በፍጥነት በመስማት አመሰግንሃለሁ አለ። አይጠ መጎጧ ግን በጣም ደነገጠች። ምን ነው አምላኬ፣ ምን ጉድ ጣልክብኝ? አደራህን ከክፉ ነገር ሁሉ ጠብቀኝ ብዬ ጸሎቴን እንኳን ተናግሬ ሳልጨርስ ዘሎ ሊያንቀኝ በተዘጋጀ አንበሳ ላይ ትጥለኛለህ ብላ ወደ ፈጣሪዋ ጠየቀች። አሁንም ግን በፈጣሪዋ ላይ እምነት ስለነበራት መጸለዩዋን አላቆመችም ነበር። እንዲህም አለች ለአምላኳ፣ አሁን ምን ማድረግ እችላለሁ አምላኬ? መቼም አንተ የዚህ ሁሉ ዓለም ፈጣሪ በመሆነ ሁሉንም ነገር አንተ ታውቃለህ ብላ በፍርሃት ውስጥ ሆና ለአምላኳ አሁንም በድጋሚ ጸሎቷን አቀረበች። አንበሳውም ጡንቻውን ወጣጥሮ ዘሎ ሊያንቃት በተዘጋጀበት ቅንጽበት ላይ በጣም ብዙ የዱር አሳማዎች አንድ ላይ ግር ብለው አንበሳውና አይጠ መጎጧ በተፋጠጡበት ቦታ ላይ ደረሱ። አንበሳውም ይህንን ሲያይ አይጠ መጎጧን ትቶ አሳማዎቹን ማሳደድ ጀመረ። ታዲያ በዚህ ጊዜ ምስኪኗ አይጠ መጎጥ ቀስ ብላ ከቦታው ላይ በመሄድ ቅጠሎች መሃል ውስጥ ገብታ ተደበቀች። አምላኳንም ከአንበሳው ስላዳናት አመሰገነች። ልጆች፣ ይህ ታሪክ የሚያሳየን አምላክ የፈጠራቸውን ሁሉ ፍጡር እንደማይረሳ ነው። ኃያሉ አንበሳ ለቁርሱ ሲጸልይ የተረፈ ለምሳው ለእራቱ የሚበቃ ምግብ አገኘ። ትንሿና ምስኪኗ አይጠ መጎጥ ደግሞ ለሕይወቷ ስትጸልይ ከሞት ተረፈች። ስለዚህ ልጆችዬ እናንተም ሁል ጊዜ ጸሎት ማድረጋችሁን አትርሱ። ልጆች፣ ባለኝ መረጃ መሰረት ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ልጆች ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር በማድረግ ደግሞ ሌሎች ልጆችም እንዲያገኙ አድርጓቸው።